ድምጼን ካርዴን የምሰጥህ ብሔርተኝነት ዘረኝነት ቡድንተኝነት እንዲሁም ደግሞ ሃይማኖተኝነትን ለጽንፍ ፖለቲከኛነት ለሚጠቀም አካል ላይ ያለህን መልከታ ስታሳውቀኝ ብቻ ነው። ጠበቃና የህግ አማካሪ አያሌው ቢታነኝ። እንግዲህ ይህ ሶስተኛ ጥያቄ ነው። አሁን ድምጼን የምሰጥ ድምጼን በካርድ መልክ አድርጌ የምመርጥህ አካል የትኛውም ፖለቲከኛ የትኛውም ወገን ዛሬ ላይ ይህንን አቋሜን ይህንን ጥያቄን መመለስ ትችል ነው። ስለ ቡድንተኝነት ስለ ዘረኝነት ስለ ብሔርተኝነት ጽንፍ ለረገጠ እንዲሁም ደግሞ ሃይማኖትን መሸሸጊያ በማድረግ በሃይማኖተኞች መካከል እምነትን ከእምነት ለማጋጨት ጥረት የሚያደርጉ በሃይማኖት ሰበብ የሚሰበስቧቸውን ገንዘቦች ለግል ጥቅማቸውና ለሌላ ዓላማ የሚያውሉ አካላት ላይ ምን አይነት እርምጃ ወስደ ሀገሬን አንድ ታደርጋለህ? ሀገሬን የምኖርባትን ሀገሬን ሰላም ታሰፍናለህ? ይህንን ጥያቄን እንድትመልስልኝ እፈልጋለሁ። ማለት የትኛውም ፖለቲካ ፓርቲ ይሄ የኔ ጥያቄ ብቻ አይደለም፣ የብዙ ሚሊዮን ዜጎች ጥያቄ ነው። በዚህ ላይ ግልጽ የሆነ አቋማችሁን ልታሳውቁን ይገባል። ዛሬ ላይ በሜንስትሪሚንግ ብቻ በመታደርጉት ፉክክር ወይም ደግሞ የውይይት መድረክ ላይ ብቻ ምን ያህል ሰው ተመልክቶ ነው አንተን ዓላማህን ሊረዳ የሚችለው? ይህንን የሶሻል ሚዲያ አማራጭም በአማራጭ ጥያቄዎቻችንን ምላሽ እየሰጣችሁ በእውነትም ለእንደዚህ ጥያቄዎች ይህ መልሳለን፣ ይህ አቋም አለን፣ ይህ ማኒፌስቶአችን ነው እያላችሁ አስረዱን። አለን፣ እንስማችሁ። ከዚያ በኋላ በትክክል የምትመጥኑን የሆነ እንደሆነ ካርዳችንን ቀደም ከመጣላችን በፊት ምን አድርጉ? አቋማችሁን አሳውቁ። ስለዚህ ብሔርተኝነት፣ ቡድንተኝነት፣ ዘረኝነት፣ ጽንፍ የረገጠ ሃይማኖተኝነት ሃይማኖትን እምነትን ከእምነት ጋር ለማጋጨት የሚሰሩ አካላት ላይ ምን አይነት እርምጃ ነው የምትወስዱት? እንዴት አድርጋችሁ ነው ሀገራችንን ዘላቂ ሰላማዊ ተረጋገጠ ልታደርጉ የምትችሉት? ምላሻችሁን እንጠብቃለን። በቀጥታም ይሁን በተዘዋዋሪ ምላሻችሁን ስጡን። ይህ ለፖለቲከኞች እንዲደርሳቸው ለብዙ ወገኖችም ዜጎችም ማንን መምረጥ እንዳለባቸው ለማወቅ ለተቸገሩ ይህንን ጥያቄ እንዲደርሳቸው ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ።